የኢትዮጵያ ካርታ እዚህኛው ደግሞ የደቡብ ኮሪያ ካርታ ነው። በእለቱ የተሰዉ ወታደሮች መታሰቢያ ነው ማለት ነው። ይሄኛው ሀገራችን ኢትዮጵያ ትገኝበታለች። ኢትዮጵያ የሀገራችንን ልዩና ከፍተኛ የውጊያ ችሎታ ያሳየችበትና ኢትዮጵያን በተፈጥሮ ተዋጊ ናቸው የሚለውን ሀሳብ ያረጋገጠችበት ነው። ሰላም የማዚቲው ቤተሰቦች በሙሉ ዛሬ ለየት ባለ ቪዲዮ ተመልሼ መጥቻለሁ። ከሪአክሽን ቪዲዮ ወጣ ባለ መሀል አዲስ አበባ ላይ እንዳጋጣሚ ለምሳ ስወጣ ያገኘሁት ቦታ ነው። እዚህ አፍንጮ በር ይገኛል። የኮሪያ ዘማቾች ማህበር ፓርክ ነው። እንደምታዩት በጣም የሚገርምና ታሪካዊ ቦታ ነው። ቀዝቀዝም ያለ ነው። እንደነገርኳችሁ የምገኘው ኮሪያ ዘማቾች ማህበር ፓርክ ነው። ይሄ ከኋላ የምታዩት በእለቱ ለዘመቱ ኢትዮጵያውያን ወንድሞቻችን እህቶቻችን ወታደሮች መታሰቢያ ሐውልት ነው ማለት ነው። በእለቱ በጦርነቱ ጊዜ 122 ኢትዮጵያውያን ተሰውተዋልና ይሄ በዚህኛውም በኩል እንዲሁም በዛኛውም በኩል የሚገኙት በእለቱ የተሰዉ ወታደሮች መታሰቢያ ነው ማለት ነው። ይሄኛው እዚህ ጋር ያለው የኢትዮጵያ ካርታ እዚህኛው ደግሞ የደቡብ ኮሪያ ካርታ ነው ማለት ነው። እንግዲህ ዛሬ ባላሰብኩት ብሎይ የሚገርም ቀን ያሳለፍኩት። ቀሪ ቪዲዮውን ደግሞ አስገባላችኋለሁ። ፓርኩ በጣም የሚገርም ነው። ከዛ ባለፈ ደግሞ መታሰቢያም ነው። በጊዜው ለነበሩ ወታደሮቻችን የቆመ መታሰቢያ ሐውልት ነው። የእያንዳንዳቸው ስም እዚህ ላይ ሰፍሮ ይገኛል። ቀሪ ቪዲዮውን ተከታተሉ። እየመጣችሁም ደግሞ እንዲሁም መሀል አዲስ አበባ ላይ አፍንጮ በር የሚገኝ ቦታ የመጣችሁ እንድትጎበኙ ጋብዛችኋለሁ ማለት ነው። ወደ ቪዲዮ ከኔ ጋር ግን እንሰናበት። ቮይስ ኦቨር ገባላችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ። ሬሳ እንኳን አልተማረከብንም ይላሉ። ከዛሬ 75 ዓመታት በፊት ነበረ ሰሜን ኮሪያ ደቡብ ኮሪያን በመውረር የጦርነት አዋጅ ያስነገረችው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ግን ሰሜን ኮሪያ ልትቀበለው አልቻለችም። የምክር ቤቱን ውሳኔ ወደ ጎን በማለት ወረራውን ገፋችበት። የጸጥታው ምክር ቤትም ለዓለም ሰላም ሲባል ወረራው እንዲቀለበስ ወሰነ። በዚህም መሰረት ውሳኔውን የደገፉና ለውሳኔውም ተግባራዊነት ምላሽ የሰጡ 16 የዓለም ሀገራት ወታደሮቻቸውን ወደ ስፍራው ለመላክ ወሰኑ። ከነዚህ መካከል ሀገራችን ኢትዮጵያ ትገኝበታለች። ኢትዮጵያ በኮሪያ ጦርነት እንድትሳተፍ በተባበሩት መንግስታት ድርጅት በቀረበላት ጥያቄ መሰረት እንደ ኢሮፒያን አቆጣጠር ከግንቦት 1950 እስከ ሐምሌ 1953 በተካሄደው ጦርነት ላይ 6037 ሰራዊትን አሰማርታ በጀግንነት ለኮሪያ ሰላምና ነጻነት ተዋግታለች። በ5 ሻለቆች ወደ ውጊያ የገባው የኢትዮጵያ ሰላም አስከባሪ ከኮሪያ ሪፐብሊክ እና ከአሜሪካ ፕሬዝዳንቶች የክብርና የጀግንነት ሜዳሊያ ተሸልሟል። የቃኙ ሻለቃ ጦር እንደ አውሮፓውያን አቆጣጠር መስከረም 16 እስከ 21 ቀን በ1951 በሙንዳግኒ ለተደረገው ጦርነት በአሜሪካን ፕሬዝዳንት እንዲሁም እንደ አውሮፓውያን አቆጣጠር ግንቦት 20 በ1953 በቾልዋን ሰሜን ምዕራብ ለተደረገው ጦርነት በኮሪያ ሪፐብሊክ ፕሬዝዳንት ተሸልሟል። ወደ ኮሪያ የዘመተው የኢትዮጵያ ጦር ከያዘው መሬት 1 ኢንች እንኳን ያልሰጠና አንድም ወታደር በምርኮ ያልተወሰደበት ጦር ነው። ኢትዮጵያ የሀገራችንን ልዩና ከፍተኛ የውጊያ ችሎታ ያሳየችበትና ኢትዮጵያን በተፈጥሮ ተዋጊ ናቸው የሚለውን ሀሳብ ያረጋገጠችበት ነው። ለእነዚህም ጀግኖች በአዲስ አበባ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ሐውልትና ሙዚየም በስማቸው ተሰይሞላቸዋል። የሀገር መከላከያ ሰራዊታችን የሀገራችንን ዳር ድንበር ከማስከበር ባለፈ ከኮሪያ ጀምሮ ለዓለም ሰላም ያሳዩትን
ጀግንነት በተለይም ከዘመቱት ኢትዮጵያውያን ውስጥ አንድም ወታደር አለመማረኩና ሰንደቅ ዓላማችንን በክብር ይዘው እንደተሸኙ በክብር ከፍ አድርገው መመለሳቸው የሚደንቅ ነው። 5 ዙር ኮሪያ ከዘመቱ 6037 ኢትዮጵያውያን መካከል 122ቱ በጦርነቱ ሞተዋል። አንዳቸውም አልተማረኩም። ሳይማረኩ ግዳጃቸውን ፈጽሞ ከተመለሱ 350 የዛሬ 75 ዓመት የኮሪያ ዘማቾች ማህበርን መስርተዋል። የኢትዮጵያ ኮሪያ ዘማቾች ብሔራዊ ፓርክ ተብሎ የተሰየመው ሲሆን በፓርኩም ውስጥ ለደቡብ ኮሪያ ነጻነት ከጠላት ጋር ጉሮሮ ለጉሮሮ ሲተናነቁ ለወደቁ 122 የቃኙ ሻለቃ ጀግኖች የመታሰቢያ ሐውልት ታንጾላቸዋል። በፓርኩ በተገነባው ሙዚየም ውስጥ ጦርነቱን የሚገልጹ የተለያዩ የፎቶግራፍና የጦርነቱ ወቅት የነበሩ ታሪካዊ የጦር መሳሪያዎች እንዲሁም ኢትዮጵያ አንድም ምርኮኛ የሌላት ብቸኛ ሀገር መሆኗን የመሰከረ ታሪካዊ ባንዲራ ይገኙበታል። ከዚህም በተጨማሪ የኮሪያ መንግስት ለባለውለቶቹ አርበኞች ያሰራላቸውን አፍሪካ ህብረት አካባቢ የሚገኘውን የሚከራይ ህንፃ አለ። የዚህም ህንፃ ገቢ ለማህበሩ አባላት የሚከፈል ነው። ጃን ሜዳና የቀድሞ ክብር ዘበኛ ካምፕ አካባቢ የሚገኘው አደባባይ በቃኙ ሻለቃ ጦር ስም ተሰይሟል። እኛ ብንዘነጋቸው ኮሪያውያን ባለውለቶቻቸውን አልዘነጓቸው። ዛሬ ቪዲዮአችን ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።